ሰላም እንዴት ናችሁ? ዛሬ የምናየው ነገር ዋይፋይ እንዴት ሀክ ማድረግ እንደምንችል ለማሳያችሁ በጣም ብዙ ጊዜ የምጠየቁ ጥያቄ ነው። በጣም በቀላሉ አሳያችኋለሁኝ። እንግዲህ ቪዲዮ ቶሎ ቶሎ ለመልቀቅ እየሞከርኩ ነው። በሳምንት 2 ቪዲዮ ካልቻልኩ ደግሞ አትሊስት 1 ቪዲዮ እንኳን ለመልቀቅ እየሞከርኩ ነው። እንግዲህ ቴሌግራም ላይ የገባችሁ ላቭ አሳዩ፣ ሰብስክራይብ አድርጉ ቻናላችንን። ካላችሁ ደግሞ ኮሜንት አድርጉ፣ ግሩፕ ላይ ጠይቁ ምናምን። በቻልኩት መጠን ቶሎ ለመመለስ ሞክራለሁኝ። ዛሬ እንግዲህ እንደነገርኳችሁ ዋይፋይ ነው ሀክ የምናደርገው። ለእሱ የሚያስፈልጉ ነገሮች ቢኖሩ አንደኛ ካልኒክስ ያስፈልጋችኋል። ኢንስታል ተደርጎ የተቀመጠ ካልኒክስ። የተጫነ ካልኒክስ ከሌላችሁ ወይም ደግሞ ምን እንደሆነ የማታውቁ ካላችሁ ቪዲዮ ሰርች አለሁ እንዴት ዳውንሎድ ኢንስታል ማድረግ እንደምትችሉ እሱን እዩትና መጀመሪያ ወደዚህ ቪዲዮ ነው። ኢንስታል የሆነ ካልኒክስ ካላችሁ ደግሞ ቀጣይ የሚያስፈልጋችሁ ነገር ዋይፋይ አዳፕተር ነው። እቺ ዋይፋይ አዳፕተር ናት። በጣም በቀላሉ የምትገኝ ናት። 400 ብር ምናምን ናት። ከሌላችሁ እሷ ግዴታ ታስፈልጋችኋለች። እሷን ግዙ። የትኛውም ኤሌክትሮኒክስ መደብር ብትሄዱ ይሰጧችኋል 400 ብር እንደዛ አካባቢ ይመስለኛል። ሁለቱ ካላችሁ ሶስተኛ የሚያስፈልጋችሁ ነገር ዋይፋይ ነው። ቴስት የምታደርጉበት ዋይፋይ ያስፈልጋችኋል። እነዚህን ሶስት ነገር ካሟላችሁ መቀጠል እንችላለን። ወደ ቪዲዮ ከመግባታችን በፊት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ እሺ። መጀመሪያ የምናደርገው ነገር ካልኒክሳችንን ስታርት እናደርግና ሎጊን እናደርጋለን። ካልኒክሳችን ስታርት ካደረገልን በኋላ ቀጣይ የምናደርገው ነገር መጀመሪያ የምናደርገው ነገር ካልኒክሳችን ስታርት ሲያደርግልን ዋይፋይ አዳፕተራችሁን ኮምፒውተራችሁ ጋር ማገናኘት ነው። ስለዚህ ፕለጊን እናደርገዋለን። ስንሰካው እንደዚህ አይነት ነገር ይመጣላችኋል። ኮኔክት ቱ ቨርቹዋል መሽን የሚለውና ካልኒክስን ትነካላችሁ። ከዛ ኦኬ ትሉታላችሁ ማለት ነው። ኦኬ ስትሉት ይችን ከነካችኋት አሁን እንደዚህ ነው። ትንሽ እንጠብቀው። እንደምታዩት እዚህ ጋር ሌላ እንትን ይመጣላችኋል ማለት ነው። እዚህ ጋር አቫይለብል ኔትወርክ ስትሉ ታያችሁታ። እንዲህ ካንሰል እንበለው። አቬይለብል ኔትወርክ ላይ እዚህ ጋር ናት ሴኪር የሚል የኔ ዋይፋይ ያለ፣ ፓስወርድ ግን ይጠይቃል። ፓስወርዱን አናውቀውም። ስለዚህ አሁን ይህን ሀክ የምናደርገው ማለት ነው። ኮኔክት ካደረግን በኋላ ተርሚናላችንን ስታርት እንበል። መጀመሪያ የምናደርገው ነገር ፍላሻችንን ሞኒተር ሞድ ውስጥ ማስገባት አለብን። እሱን ለማድረግ ደግሞ መጀመሪያ ሞኒተር ሞድ ውስጥ ከማስገባታችን በፊት አንዳንድ ፕሮሰሶችን ኪል ማድረግ አለብን። ምክንያቱም ወደ ሞኒተር ሞድ ስናስገባው ኢንተርፌር ሊያደርጉ የሚችሉ የተለያዩ ፕሮሰሶች ስለሚኖሩ ማለት ነው። ለእሱም እናደርጋለን ሱዶ ኤርመን ዳሽ ኤንጂ እንላለን። ስፔስ ካረግን በኋላ ቼክ ኪል እንላለን ማለት ነው። እንደዚህ ካረግን በኋላ ኢንተር እንለዋለን። ፓስወርዳችሁን አስገቡ። ከዚህ ጋር እንደምታዩት ኪሊንግ ዲስ ፕሮሰስ ብሎ WPS አፕሊካንት ኪል አድርጎልናል። ኔክስት የምናደርገው ነገር ወደ ሞኒተር ሞድ ውስጥ ማስገባት ነው ማለት ነው። ስለዚህ ሱዶ ኤርመን ኤንጂ ስታርት ውላን ዜሮ የኢንተርፌራችን ማለትም የዋይፋይ አዳፕተራችን ስም ነው። እሱን ቼክ ለማድረግ ሌላ እንትን እንክፈትና እዚህ ጋር አይደብል ኮንፊግ ብትሉ እዚህ ጋር እንደምታዩት ውላን 0 መሆን ይነግራችኋል ማለት ነው። ሞዳችን ደግሞ ገና ማኔጅድ እንደሆነ ማለት ነው። አሁን እሱን ነው እንትን የምንለው ውላን 0 ኢንተር እንለዋለን። ኢንተር ስንለው እዚህ ጋር እንደምታዩት ሞኒተር ሞድ ኢኔብል ይለናል። እዚህ ጋር ቼክ ስናደርገው አሁን ያረምታይት ሞዳችን ሞኒተር ሆኗል ማለት ነው። ስማችሁን ቼክ አድርጉት። አሁን እንደዚህ ስታደርጉ ምናልባት ስማችሁ ሊቀየር ይችላል። ውላን 0 ሳይሆን ውላን 0 MON ምናምን ሊጨምርበት ይችላል። ይሄን ቼክ አድርጉ እንትን ካረጋችሁ በኋላ ማለት ነው። ይሄን ካረግን በኋላ አሁን ሞኒተር ሞድ ገብቶልናል። ቀጣይ የምናደርገው ነገር አካባቢያችን ላይ ያሉትን ኔትወርኮች ስካን እናደርጋለን። እሱን ደግሞ የምናደርገው ሱዶ ኤርመን ዳሽ ኤንጂ ከዛ ውላን 0 የእንትናችሁን ስም ምናልባት ከተቀየረ ይሄን አድርጉት። ምናልባት የእናንተ ስሙም ሊቀየር ይችላል። አሁን ፓሮት ኤስ ከሆነ የምትጠቀሙት ስሙ ሊላይ ስለሚችል ስሙን መሆኑን ቼክ አድርጉ። የኔ ስሙ ውላን 0 ስለሆነ እሱን እንጠቀማለሁ ማለት ነው። ይሄን ካረኩ በኋላ ኢንተር እለዋለሁኝ። እዚህ ጋር ኤርሞን ሳይሆን ኤሮ ጀምፕ የሚል ቱል ነው የምንጠቀመው። እነዚህ እንዳለ የኤሮ እንትኖች የአይኤንጂ ብዙ ቱሎች አሉት። ስለዚህ እዚህ ጋር ቼክ አድርጉ እንዳትሳሳቱ። አሁን ኢንተር ትሉታላችሁ። ኢንተር ስንለው እዚህ ጋር እንታየት ስካን ማድረግ ይጀምራል ማለት ነው። ስካን ስታደርጉት እዚህ አካባቢ ላይ ምንም የለም፣ የኔ ብቻ ነው ያለው። ናት ሴኪር የሚል እዚህ ጋር ዋይፋይ አለ ማለት ነው። ይሄን ነው እንግዲህ እኛ የምንጠቀመው። ስለዚህ ኮንትሮል ሲያርገን እናቋርጠዋለን። እዚህ ጋር እንደምታዩት ስላገኘ ነው እናቋርጠዋለን። ይሄ ነው። ስለዚህ ምን እናደርጋለን? እዚህ ቸልኛት ላይ እንምጣና ሃንድ ሼክ ካፕቸር ማድረግ አለብን። ያንን ሃንድ ሼኩን ካፕቸር ካረገልን በኋላ ነው ከዛ እንትን እያረገ ክራክ ሊያረግልን የሚሞክረው ማለት። ስለዚህ ካፕቸር ማድረግ ስላለብን ሃንድ ሼኩን ለሱ ምን እናደርጋለን? እዚህ ላይ መጀመሪያ አንዴ ሩት እንሆን ፓስወርድ ማስገባት እንትን ማለት ሳችቶኛል እንሆንና እዚች ጋር ምን እንላለን? ኤሮ ዳምፕ ዳሽ ኤንጂ ከዛ በኋላ እዚህ ጋር ዳሽ ሲንበልና ቻናል ኔሙ
ቻናል ኔሙ እዚህ ጋር እንደምታዩት ሲኤች የምትለው ናት። ሲኤች የምትለው ዳታ ይሄ 11 ናት ማለት ነው ቻናል ኔማችን። እሷን 11 እንላለን፣ ስፔስ እናደርጋለን። ቀጣይ የምናደርገው ነገር ዳሽ ዳሽ ቢኤስኤስ አይዲ እንላለን። ቀጣይ ደግሞ ቢኤስኤስ አይዲ እናስገባዋለን፣ ይሄንም ማለት ነው። ማለትም ይሄ ማክ አድሬሳችን። ከዛ ኮፒ ሰሌክሽን አድርገው ከዛ እዚህ ጋር ፔስት እናደርገዋለን፣ ይሄንን ማለት ነው ቢኤስኤስ አይዳችሁን። ከዛ የምናደርጋለን እዚችኛቱ ላይ ደግሞ ስፔስ እናደርግና ደብሊው ካፕቸር እስኪ ምን አለኝ እዚህ ውስጥ ቪአር እንትን ስላለ አንዴ ዴስክቶፕ ውስጥ ልግባና ከዚህ በፊት ቴስት ያደረኩበት እንትን ስላለ እንዳይቀላቀልብኝ ነው፣ ሌላ ምንም አይደለም። በቃ እዚህ ጋር የቀደመውን ስቴፕ እንቀጥለዋለን። ምን እንላለን? ኤሮ ደምፕ ዳሽ ኤምጂ ከዛ በኋላ ዳሽ ሲያርገን ቻናል እንትኑን ዳሽ ዳሽ ቢኤስኤስ አይዲ ከዛ ፔስት እናደርግለታለን። ከዛ ዳሽ ደብሊው ብለን ደግሞ ካፕቸር ልበለው። እዚህ ጋር ካፕቸር የምትሉት የእንትኑን ስሙን እንዲሰጣላችሁ ነው። ከዛ ውላን ካፕቸር እንዲያደርግልን ከዛ ስማችሁን ማለት ነው። እዚህ ጋር ስማችሁ ሊቀየርም ላይቀየርም ይችላል። ቼክ አድርጉና ውላን 0 በሉት፣ ኢንተር ትሉታላችሁ። ኢንተር ስትሉት እዚህ ጋር እንግዲህ ይጀምርላችኋል። ሲጀምር ግን ካፕቸር እንዲያደርግላችሁ እዚህኛው ላይ ምን ማድረግ አለባችሁ? እንትን ዲአውተንቲኬት ማድረግ አለባችሁ። ማለትም ዩዘሮቹ እንዲወጡ ማድረግ አለብን። ልክ ዩዘሮቹን ማስወጣት አለብን። ምክንያቱም ልክ እነሱ ሊገቡ ሲሞክሩ ነው ካፕቸር ሊደረግ የሚችለው ማለት ነው። ስለዚህ እዚህ ጋር ኤርፕሌይ ነው የምንለው። ኤርፕሌይ ዳሽ ኤንጂ ከዛ ዴይዝ እዚህ ጋር 10 እናደርገዋለን፣ 10 ጊዜ ማለት ነው። ችግር የለውም። ዳሽ ኤን ልና ቢኤስኤስ አይዳችንን ማለት ነው እንዲያቋርጥልን የምንፈልገውን ዋይፋይ ቢኤስኤስ አይዱን እናስገባለን። ከዛ የድራይቨራችንን ቱል ስሙን እናስገባለን። እዚህ ጋር ኢንተር እንለዋለን። ሶሪ ውላን 0 ኢንተር እንለዋለን። እዚህ ጋር እንግዲህ 10 እንትን ይላል ማለት ነው። አሁን በስልኬ ዲስኮኔክት እያደረገብኝ ነው። ልክ ኮኔክት ላደረግ ስሞክር እዚህ ጋር እንደምታዩት ካፕቸር ተደረገልን ማለት ነው። አሁን ኮንትሮል ሲንበለው ኤልኤስ ሳረግ እዚህ ጋር እንደምታዩት አሁን ካፕቸር የምትል ፈጥራለች ማለት ነው። ፋይል ዶት ካፕ ፋይል። ስለዚህ እሷን ነው የምንፈልገው። ኔክስት የምናደርገው ነገር እንግዲህ እሱን ተጠቅመን ክራክ ማድረግ ነው ማለት ነው። በጣም ቀላል የሆነ ስቴፕ ነው። አይሆፕ ምንም የሚያደናግር እንደሌለው ነገር ተስፋ አረጋለሁኝ። ካላችሁ ግን ጥያቄ ፊል ፍሪ ቱ አስክ ኮሜንት ላይም ቴሌግራም ቻናላችን ላይ መጠየቅ ትችላላችሁ። ስለዚህ ኔክስት የምናደርገው ነገር ክራክ ለማድረግ ኤር ክራክ የሚባል እንጠቀማለን ማለት ነው። ስለዚህ ኤር ክራክ ዳሽ ኤንጂ እና ካፕቸር እዚህ ጋር እንትኑን እያስገባለት ነው። ካፕቸር ያደረግልኝን ፋይል ማለት ነው። ካፕቸር አንድ ዶት ካፕ የሚለውን ፋይል አስገባለኝ። ከስፔስ አድርግና እዚህ ጋር የወርድ ሊስታችንን ፓስወርድ ጥርቅም ያለበትን ቦታ እዚህ ጋር ስፔሲፋይ እንድናደርግ ነው የሚነግረን። እዚህ ጋር አሁን ማውረድ የምትችሉበትን ዌብሳይት ቴሌግራም ላይ ማስቀምጬላችኋለሁ። እሱም ላይ ገብታችሁ ዳውንሎድ ማድረግ ትችላላችሁ። ካሊኒክስ ላይ ከሆናችሁ ግን ኦልሬዲ ያለ ፓስወርዶች ማለት ነው። ሮኪ ያለ በጣም ወሳኙ በቃ እሱ ካለን በቂያችን ስለሆነ ማለት ካልሆነ ግን ገብታችሁ ዳውንሎድ ማድረግ ትችላላችሁ። የተለያዩ ያሉ ቼክ አድርጓችሁ ሁሉንም ማለት ነው። እስኪ አሁን ለምሳሌ ዝም ብለን አንዳንድ ቼክ እናድርግና ምናልባት ካለ ቼክ እና ካልሆነ ግን ካሊኒክሳችን ላይ ተመልሰን እንትን እንዳለን። ሊንኩ ከፈለጋችሁት ከታች አስቀምጥላችኋለሁ። ቢትፓስ ነው የሚባለው። ይሄን እንካ ኦኬ። ሌላ ሰርች እናድርግ ሲል ብለን ዋይፋይ ነገር እንበል የዋይፋይ እንትኖች ካሉ እስኪ 500 ሺህ እዚህ ጋር አለ። እዚህ ጋር 200 ሺህ ምናምን ያለው አለ። 400 አንተ እንኳን እስኪ ይሄን ዝም ብለን ዳውንሎድ እናድርገውና ቼክ እናድርገው። ኦኬ ይሄን አወረድን። እስኪ ሌላ ምን ቼክ እናድርግ? ሮኪ አላላችሁ ሮኪውን ቼክ ማድረግ ትችላላችሁ። እሱ የ2021 እዚህ ጋር እንደምታዩት ሙሉ 8 ቢሊዮን ፓስወርድ ነው ያለው እንግዲህ እንደምታዩት ማለት ነው። ግን 91 ጂቢ ነው። 91 ጂቢ ማንም ሲያወርድ እሱን የሚጠብቅ የለም። ግን ቼክ አድርጉት። ይሄ ካለ አሩን ነው እንግዲህ የማይሰበር ያለ ፓስወርድ ላይ ያለ አይመስለኝም። ኦል ፓስወርድ በቃ ያለ እንዳለ የ2021 ነው። እንደውም 2024 ላይ ሌላ አለ። እሱንም ቼክ ማድረግ ትችላላችሁ። እኛ ግን እንትን ካወረድን ትበቃናለች። እስኪ እንወጣና ዳውንሎድ ያደረግናትን እስኪ እንፈልጋት። ዳውንሎዳችን ላይ ነው የምትሆነው። እዚህ ጋር ለምታዩት ኤክስትራክት እናድርጋት። ቴክስት ፋይል ሆናልናለች። እዚህ ጋር ድሮፕ እናድርጋት እና እዚህ ጋር ለምታዩት ፍሪ ዋይፋይ ወርድ ሊስት ዶት ቴክስት የምትል ቴክስት ፋይል እንትን ብላልናለች ማለት ነው። ስለዚህ እሷን እስኪ አሁን ቴስት እናድርጋ በሷ ቼክ ለማድረግ ነው። ስለዚህ እዚህ ጋር ስፔሲፋይ እናደርጋለን ማለት ነው። ስለዚህ ስላሽ ዴስክቶፕ ስላሽ ከዛ ኢንተር እንለዋለን።
ኦልሬዲ ዴስክቶፕ ስለሆነ ያለ ነው እዚህ ጋር። ስለዚህ እንደዚህ አድርገን እንትን ብሏለን። ክራክ ለማድረግ ይሞክራል። 1 ደቂቃ ነው የሚፈጀው እያለን ነው። እንጠብቀዋለን እንትን እስኪል ፓስወርዳችን እዚህ ውስጥ ካለ ማለት ነው። ከሌለ ደግሞ የራሳችን እንትኖች እንችላለን፣ እሱንም ቼክ ማድረግ እንችላለን። ይሄ ክራክ እስኪያደርግልን ድረስ ስራ ከምንፈታ ጥቅስ በጎን ምን እንበለ ሲዲ እንትናችን ላይ እንመለስ እና ፓስወርድ ሊስት ያሉበት ጋር እንግባና እንበርብር እስኪ እዛ ምን አለ ብዙ ፓስወርዶች ስላሉ ማለት ነው። ሲዲ ከዛ በኋላ ሼር ውስጥ እዚህ ውስጥ እንደምታዩት ብዙ እንትን ያለው ሮኪው ፋይላችን ኦልሬዲ ኤክስትራክት ስላደረግ ነው እዚህ ጋር በነጩ ነው እና ኤክስትራክት ካልተደረገ ባለ ቪዲዮ ላይ አድርገናል። አድርጉት፣ ቀላል ነው፣ በጣም ቀላል እንትን ነው። ካልሆነ ደግሞ ቴሌግራም ላይ እንትን አስቀምጥላችኋለሁ። ሱዶ ገንማ በጣም ቀላል ነገር ስለሆነ ማለት ነው። እዚህ ጋር እንደምታዩት የዋይፋይት የምትባለው ሌላኛው ዋይፋይ ሀክ ማድረጊያ ቱል ነው ከሊንክስ ላይ የእሱ ቴክስት አለች። እዚህ ጋር እንደምታዩት ቼክ ማድረግ እንችላለን። እዚህ ጋር እንደምታዩት በጣም ብዙ ፓስወርድ አለ፣ እሱን መጠቀም እንችላለን። እዚህ ጋር እንደምታዩት ኪ ናት ፋውንድ ብሎናል። ፓስወርዳችን እንግዲህ አልተገኘም፣ ችግር የለውም። ሌላ ፓስወርድ ደግሞ ቼክ እናድርግ አይደል፣ ክሊር እናድርግ። ሌላ ምን ቼክ እና ዋይፋይትን እስኪ ቼክ እናድርገው፣ ዋይፋይት ምናልባት ካለው። ስለዚህ እቺ ላይ ምን እንላለን? እቺ እናጥፋና ስላሽ ዩዘር ውስጥ ስላሽ ሼር ውስጥ ስላሽ ወርድ ሊስት ውስጥ ምን የሚላለ ዋይፋይት የምትባል ቴክስት ፋይል አለች። እሷን ነው የምንፈልገው ቼክ እንዲያደርግልን ቴክስት። ይሄን ደግሞ ቼክ ያደርግልን። እቺ ደግሞ 25 ታንሳለች ጭራሽ ከዛች። እስኪ ቼክ ያድርግ ፓስወርዳችን ካለ። እንግዲህ እንደዚህ ነው ፓስወርዱን ገስ ቼክ እያደረገልን ነው እንግዲህ ሊስት ውስጥ ካሉት ማለት ነው። እዚህ ጋር እንደምታዩት ምን ያክል ፓስወርድ እንዳለ የተነግራችኋል። እዚህ ግን 200 ምናምን ሺህ ፓስወርድ ነው ቼክ እያደረገልን ነው። እንደ እንትናችሁ ፍጥነት ነው እንግዲህ ላፕቶፕ ፈጣን ስለሆነ እዚህ ጋር እንደምታዩት ኦልሬዲ 70 ምናምን ፐርሰንቱን 100 ምናምን ሺውን በአንዴ ቼክ አድርጎታል፣ የፈጠነ ማለት ነው። እዚህ ጋር እንደምታዩት አሁንም አልተገኘም ፓስወርዳችን ከባድ ነው ማለት ነው። ዋው ዋው ዋው። እሺ ሌላ ምን ቼክ እናድርግ እስኪ። እዚህ ጋር ሌላ ምን ቴክስት ፋይል አለ? ሌላ ምንም። ኦኬ ኤስኪዩኤል ማፕ አለ። ኤስኪዩኤል ማፕ እንኳን እንትኑ ነው ግን ቼክ እናድርገው፣ ምን አገባኝ ነው። እዚህ ጋር ይሄን ወርድ ሊስቱን እንደዚህ የሚያታግላችሁን ነገር እንዴት በቀላሉ ፓስወርዳችሁን ኦልሞስት ወደ 30 ሺህ ወይ ወደ 100 ሺህ እንዴት ማስጠጋት እንደምትችሉ እንዴት መቀናነስ እንደምትችሉ ምናምን በቀጣይ ቪዲዮ ሰራላችኋለሁ። ጠይቁ ከፈለጋችሁ ፓስወርድ ሊስት እንዴት እንደምታዘጋጁ ማለት ነው። ግዴታ አሁን እነ ሮኪው 14 ሚሊዮን ነው። 14 ሚሊዮን ሙሉ ቼክ ከምታደርጉ እንዴት አድርጋችሁ ቀነስ አድርጋችሁ ቀነስ ያሉትን ቼክ እንደምታደርጉ አሳያችኋል። ለዚህ ጋር ለማንኛውም ኤስኪዩኤል ማፓችንን ሞክረው ዶት ቴክስት ኢንተር እንበለው። ይሄ ደግሞ 3 ደቂቃ ይፈጃል። ስንት ፓስወርድ አለው? ወደ 1,600,000 ፓስወርድ አለው። እዚህ ጋር እንደምታዩት ኦልሬዲ ገና ከሆኑ አውርቼ ሳልጨርስ 100,000 ቼክ አድርገናል። ኦልሬዲ 80,000 ትንሽ እንጠብቀው። እስከዛ ድረስ ሮኪው አለላችሁ። ሮኪው ላይ ፓስወርዳችሁ መኖርና ለመኖር እንዴት ቼክ እንደምታደርጉ ላሳያችሁ። ምክንያቱም ሮኪው ላይ ፓስወርዳችሁ ካለ በቃ መጀመሪያ ሀከሮችን ክራክ ለማድረግ ሩጦ የሚመጡት ሮኪው ነው በቃ ያለን ወርድ ሊስት። ስለዚህ መጠንቀቅ አለብን። እዚህ ጋር ቼክ ማድረግ ፓስወርዳችን ካለ መቀየር አለብን፣ የፈጠነ ማለት ነው። እንዴት ነው ቼክ የምናደርገው? ፎልደር ውስጥ ከገባን በኋላ ግሬፕ የሚል ቱል እንጠቀማለን። ግሬፕ የሚል ከተጠቀምን በኋላ እዚች ውስጥ እንትን ኮሸንትን ከፍትና እዚህ ውስጥ ፓስወርዳችሁ ታስገባላችሁ። አሁን የዋይፋይን ፓስወርድ ኦልሬዲ አውቀዋለሁ የራስሽ ስለሆነ ማለት እሱን አሁን እስኪ ናት ሴኪዩር ብዬ ቼክ ላድርገው። ከዛ ቴክስት ፋይሉን የት ውስጥ ነው ቼክ እንደሚያደርግላችሁ የምፈልጉት። እኛ የምንፈልገው ሮኪው ነው። ሮኪው ዶት ቴክስት ኢንተር ለዋል። ኢንተር ስንሎች ኦልሬዲ ናት ሴኪዩር አለ። አያችሁታ ለምታየት ተበልቻለሁ። እኔ አሁን ባጣው ለራሱ ሮኪው ላይ ኦልሬዲ እንዳላቃለሁ፣ ግን ያው ፓስወርድን እናንተ ስለማታውቁት የምታደርጉትን በሮኪው ምንትን ማለት እንችላለን። እስኪ ግን ኤስኪዩኤል ማፓችን ካገኘን ሞክር። 1 ሚሊዮን ኦልሬዲ ቼክ አድርገናል፣ 63%። ትንሽ እንጠብቀው እስኪ እንትን እስኪ ያደርግልን ፕራክቲስ ያደርግልን። እዚህ ጋር እንደምታዩት ዋው ኤስኪዩኤል ሁላ አገኘው። ናት ሴኪዩር አለ ማለት ነው። እዚህ ጋር እንደምታዩት ፓስወርድን አላገነ ምንም ዋይፋይ ጋር አልተገናኘንም። በቃ ግን አግኝቶታል ፓስወርዳችን። እንደዚህ ማለት ትችላላችሁ። ሮኪያችን ደግሞ ነው እስኪ ሮኪያችን ላይ ኦልሬዲ እንዳላቃለሁኝ፣ ግን ምን ያክል ፓስወርዱ ትልቅ እንደሆነ የምታውቁት ኢንተር ስትሉት እዚህ ጋር እንደምታዩት ስንት ይላል መሰላችሁ? ወደ 14,300,000 ፓስወርድ አለ። የሚጠይቀውም 31 ደቂቃ ነው ሀክ ለማድረግ፣ ግን ከዚህ አይወጣም አማኒ። በተለይ የኛ ሀገር ፓስወርድ ብዙ ጊዜ በቃ ስልክ ቁጥር ነው ስማችን ነው ምናምን። በጣም በቀላሉ ግን ወርድ ሊስት መስራት እንደምንችል በቀጣይ ቪዲዮ ሰራላችኋለሁ። ምናልባት ኔክስት ቪዲዮም ሊሆን ይችላል። በጣም ወሳኝ ነገር ስለሆነ ማለት ነው።
ዋናው ሊስቱ በስነስርዓት ካልተሰራ ሀኪንግ ሊደረግ ስለማይቻል ማለት ነው። ስለዚህ ይህ 31 ደቂቃ እያለ ነው። እኔ ይህን አልጠብቅም ኦልሬዲ ስላገኘሁት ኮንትሮል ሲ ልበለው። ናት ሴኪር ነው ግን ቴስት እናድርገው እስኪ ናት ሴኪር መሆኑን ቼክ ማድረግ ከፈለግን እንግዲህ እንትናችሁ ላይ መታችሁ ቼክ ማድረግ ትችላላችሁ። ለምሳሌ ስልኬ ላይ ቼክ ላድርገው። ስልኬ ላይ ልምጣና ዋይፋያችን እዚህ ጋር ለምታየት እስኪ ዲቴል ውስጥ ምግባ። ናት ሴኪር የሚል ዋይፋይ አለ እዚህ ጋር ለምታየት፣ ፎርጊት አድርጌዋለሁ ለእናንተ። ናት ሴኪር ብለን ቼክ እናድርገው። ናት ሴኪር ኮኔክት ስንለው እዚህ ጋር ለምታየት ቼኪንግ ኳሊቲ ኮኔክትድ። እንደዚህ አድርጋችሁ እንግዲህ ዋይፋያችሁን ሀክ ማድረግ ትችላላችሁ። እንግዲህ እንደነገርኳችሁ ራሳችሁን መጠበቅ ከፈለጋችሁ ከነዚህ ከሊስቶቹ አውጡ። ፓስወርዳችሁን አትሊስት 15 አድርጉት። ችግር የለው 15 ይሁን፣ ቁጥር ብቻ አታድርጉ። በጣም ራንደም ሊሆኑ ነገሮች አድርጉ። ምክንያቱም እዚህ ጋር ያሰጋችሁ እንደውም እነ ሮኪው ብቻ ናቸው። ምክንያቱም ሮኪው ለራሱ ተገማምዱ ራሱ ሀከሩ የሚያውቃችሁ ከሆነ በእናንተ ሊስቱ ከሰራ በቃ አታመልጡም ፓስወርድ። ስለዚህ የማይገመት ከበድ ያለ በጣም ራንደምሊ ነገሮች ያሉትን ፓስወርዳችሁ አድርጉ። እንደዛ ሲሆን ሞር ሀክ የመደረጉ ቻንሱ እየቀነሰ ይመጣል ማለት ነው። እንግዲህ አይሆፕ ቪዲዮን ወዳችሁ ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት።